ውድ ቤተሰቦቼ ዛሬ እንግዲህ አብርሽ እንደ ቆሎ ጭሶ እርር ብሎ ተቃጥሎ ሊሞት ነው ማለት ነው። በዚህ አጋጣሚ ውሽሚት ማለት ነው እና አንቺ ሰው ቤተሰብ የለሽም እንዴ? ሴትን አታሳድቢ፣ ለራስሽ ረክሰሻል። ግን በአንቺ የመጣ ደግሞ አንዳንድ ጨዋ የሆኑ መልካም የሆኑ ሴቶችን አታሰድቢ እና ጦትሽን ሸፍኝ ማለት ነው። ብር ከሌለሽ ደግሞ የአንቺ ፍየሎች 24 ሰዓት ቁጭ ብለው ከሚያወሩ ምን አለበት በሚያወሩበት ሰርተው ጥረው ላንቺ ያን ጡት መያዣ ቢገዙ ማለት ነው። በጣም ይገርማል እኮ እንደው ምን አይነት ዘመን ደርሰናል። በቃ አንቺ ሁለት ወንድ ከጎን ጎንሽ አቁመሽ ማለት ነው። ጡትሽ እንዴት ነው የዘረገፍሽው ማለት ነው። የአንቺስ እንደው አይጣን ነው ማለት ነው። እና በዚሁ አጋጣሚ አብርሽ ምን ለማለት ፈልጌ ነው ማለት ነው። አንተ እንደገባህበትም ቀልድም ሆነ ድራማም ሆነ ምንም ሆነ መጨረሻው እውነቱን መውጣቱ ስለማይቀር ማለት ነው። እኛ ጋር ደግሞ እንድትመለስ አንፈልግም ማለት ነው። አሁን ደግሞ ያው ብያችሁ ነበር እኮ ባለፈ በዛኛው ዩቱቤ ምን ተናግሬ ነበረ። ውሽሚት ጥሩ ነገር ሆና መልካም ነገር ሆና ትሄዳለች። ምክንያቱም አንቺ መተሽ ይቅርታ ካልሽኝ አንቺን ወደ ባልሽ ተመለሽ የሚባል ነገር እንደዛ አድርገው ነገሩ እንዲቀይሩት ነው። ነገር ግን እኔ የፈለገ ነገር ብታረግ ውሽሚት የፈለገ ነገር ቢያረግ አብርሽ እኔ እንጃ አላቅም፣ ለሩታ ይበጃታል ብዬ አልልም። እነሱ እንዳታጣሉ ነገም ዛሬም እነግራችኋለሁ፣ አንድ ላይ ናቸው። ነገር ግን የሩታ ነገር በጣም በዝተዋል ማለት ነው። በጣም ሁላቸውም እንደፈለጉ እንደመጣላቸው ነው እሷ ላይ የሚተፉት ማለት ነው። ስለዚህ ማለት ነው አብርሽ ወደድክም ጠላህም ጬስክም ቆላችህም አልቆላችህም በቃ ሚስትህ ናት። ከፈለገ ሰው መዋጋት ትችላለህ። ምክንያቱም አንተ 18 ነገር ነው አይደል የምታወራው። ትላንትና ምን አለ መሰላችሁ፣ ትዝ አለኝ ያንን ቪዲዮ ሰራበታለሁ ብዬ ያው አልተመቻቸልኝም፣ አልሰራውበትም። ከዚህ በፊት ሩታን ምን አክል ነው የምትወደኝ ስትለው ሰማይን ያክል ምድርን ያክል ነበረ ያላት ማለት ነው። ትላንትናም ደግሞ ለውሽሚት ምን አክል ነው የምትወደኝ ምናምን ነገር ስትለው እንደዛ ነው ያላት ማለት ነው። እንግዲህ ዛሬ እኔ ቪዲዮን አላየሁትም እውነት ለመናገር ማለት ነው። ብቻ አገባቡ ራሱ ቀልድ ጨዋታ የሆነ ነገር እንደሆነ ነው የሚያሳየው ማለት ነው። እኔ እጂም አላየሁትም ከላዩ ላይ ብቻ ታምሌት ቆርጬ ነው ያነሳሁት ማለት ነው። እነሱ ቤት መሄድ ማያስፈልግም መድረስ ማያስፈልግም ማለት ነው። ልክ እንደነሱ ያለውን ይከታተላቸው ያበረታታቸው። ግን ቲክቶክ አይቼዋለሁ አብርሽ እንዴት እንደሚያደርገው ማለት ነው። ወይኔ እንደው ያንተ ውሸት መቼ ነው የሚያልቀው? ያንተ መተወን መቼ ነው የሚያልቀው? እንደው ሰለቸን እኮ አሁን ሰለቸን፣ ከምር እኛ ሰለቸን፣ አንተም ሰለቸህን፣ ውሸትህም ሰለቸን፣ ሚስትህንም ከፍ ዝቅ ማድረግህን ሰለቸን። እኔ እንጃ ምንም የሚወደድልህ ነገር የለም። እኔ እንጃ ቤተሰብ እንደኔ የሰለቸው አለ? እኔ እንደዚህ ቋቁ ነው ያለኝ። ሴት በመሆኔ ለሴት ልጅ ቆማለሁ እንጂ ብስምላ የአብርሽ ነገር እኔ አላቀም። በቃ ሲተውን እኮ ማለት ነው ሲናገር አሁንም እኮ ይሄን እኮ ተመካክረው እኮ ነው የሚሰሩት። አንድ ቀን በህይወታቸው ለብቻቸው ሆነው የሰሩት ቪዲዮ የለም። አንድ ቀን ለብቻቸው የሚሰሩት ቪዲዮ የለም። ፕራንክም ሲደራረጉ የሆነ ነገር ሲደራረጉ ማለት ነው ተመካክረው እኮ ነው የሚያደርጉት። ግን የፈረደባት ያቺ ምስኪን ናት። ያቺ ምስኪን ከቤት ስትጠራ ኖርማን ተደርጎ ነው የምትጠራው፣ የኛዋ ማለት ነው ሩታ። ከዛስ በኋላ ልክ እነሱ ጋር ስትመጣ ደግሞ ካሜራ ደቅነው ነው ቁጭ የሚያረጓት። ሲመጡስ እሷ ሌላ ትክክለኛ ነገር እናወራለን ምናምን ብለው ነው የሚያመጣት። ይህንን ነገር አልዋሻችሁም፣ እውነቴ ነው የምላችሁ፣ ትክክለኛ ነገር ነው። ካመጣት በኋላ ልክ ካሜራ ውስጥ ካስገባት በኋላ የሆነ ቦታ ከከተታት በኋላ ይነኳታል፣ እሷም ትሄድበታለች። በቃ እኔም በአሁን ሰዓት የምታሳዝነኝ እሷ ብቻ ናት ማለት ነው። ሌሎች ሁላቸውም ተመካክረው አድርገው ምን እንስራ። በተለይ ደግሞ ሩታ አይዲያ ካልሰጠቻቸው እውነቴ ነው የምላቸው የሚሰሩት ነገር ነው የሚያጡት። ይሄ የፈለገ ማከል ውልና ቢኖራቸው ቢነጋገሩም አንቺ ይሄንን አክል ልትደርሺ እኔ ይሄንን አክል ልትደርሺ ቢባባሉ እንኳን አይዲያ ግን ከራሳቸው ነው የሚያመጡት። አንዳንድ ያው አሁን አብርሽ ማለት ነው ውሽሚት 100K እስከምትገባ ስለጨነቀው በሷ ቤት ነው የሚሰራው ቪዲዮ አብዛኛው ጊዜ ማለት ነው። ነገር ግን ራሷ ካመጣች አይዲያ አብርሽን መጥራት ነው እንጂ ያለባት አብርሽ ለሷ አይዲያው ሆኖ አይሰራም። ግን አሁን እንዴት ነው ሁሉም የሚያግዛቸው ሁሉም ዩቲዩበር አላቸው የራሳቸው የሆነ ነገር፣ ግን ሁለቱ ያንን ነገር የተወያዩበት ነገር እስከሚቆምላቸው ነው። አያችሁ ሰው እኔ እንጃ አላውቅም። ከዚህ በፊት ከነዳኒ ጋር ሲሰሩ በዚህ ነክል አይደለም። አረ ከነዳኒ ሲሰሩ እኛም ፈምሰናል። ከምሬ ነው ሙላችሁ። እቺ እኔ አላውቅም
ምን አይነት ሴጣን ልጅ እንደሆነች አላውቅም። በእሷ ጊዜ ራሱ ቪዩም የለም፣ የሰው ፍቅር ጠፍተዋል። ሁሉም ነገር እንዴት እንደሚያስጠላ